ሰላም ጤና ይስጥልኝ። እንደምን ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተ ደህና ናችሁ? ሰላም እግዚአብሔር ይመስገን። ያው ከፊት እንደምታነቡት ስለሚነበብልኝ እንደምንላችሁ ከፊት እንደምታነቡት ዛሬ መልካም ዜና እንደምታውቁት መናገር ስላለብኝ ውስጤ በጣም ስላለ ነው መናገር ስላለብኝ ነውና ለዛ ነው ጥሩ ዜና አይደለም እየመጣሁት እና አንዳንዴ ምን አለ መሰላችሁ የለፋነው ለፍተን ያመጣነው የልፋታችን ዋጋ የልፋታችን ጥቅም በጣም መከራ ቻሌንጅን አሳልፈን ያመጣነው ውጤታችን እግዚአብሔር ሆይ ስጠን ብሎ መለመን እንደዚህ ብሎ ጸሎት ማድረግ የሆነ ቀላል ነገር ነው የሚመስለን ማለት ነው። የእውነት እኔ ቀላል ነገር ነበር ሲመስለኝ የነበረው ማለት ነው። ግን ዛሬ እውነት መሆኑን አወቅኩ። ዛሬ ያሳለፍኩትን የልፋትን መከራ አሳልፌ መከራውን እውነት ለመናገር እና አሊ ተወልዶ ያደገው እዛ ነው። እንደማንኛውም ሰው እድሜው ለትምህርት ሲደርስ እንግዲህ ትምህርቱን ጀምሮ ከ1 እስከ 12 እዛው ተምሮ እነግራችኋለሁ ይህንን ያለ ጓደኝነት ምን እንደሆነ። ግን እንደማንኛውም ሰው ተምሮ ያሳለፈውን ምን አይነት መከራ እንግዲህ ማንኛውም ሰው ተምሮ ስለሚያውቅ ትምህርት ውስጥ ምን አይነት መከራ ምን አይነት ችግር በተለይ የደሃ ልጅ ስትሆን ምን አይነት መከራ አሳልፈ እንደምትማር እንግዲህ ለአንተም ላንቺም አልነግርሽም። ምክንያቱም ስለምናውቅ ማለት ነው። አሁን ማለት የደሃ ልጅ ስለሆንኩ ምን አይነት መከራ ምን አይነት ችግር አሳልፈ እንደተማርኩ በደንብ ነው ማለት ነው። ይህ ልጅም 4 ዓመት አብረን ስለቆየን ስለሱ በደንብ አውቃለሁ ብዬ እንትን ስለምል ለዛ ነው እንጂ ካሊ ጋር አንድ ሰፈር አይደለም ያደግነው። አይደለም ሰፈራችን አገራችን ራሱ ብዙ በጣም ልዩነት አለው ማለት ነው። ሰው ልነግራችሁ ነውና ዋናቱ 12 እዛው ተምሮ 2013 ደብረ ብርሃን ዩኒቨርሲቲ ጆይን አደረገ ማለት ነው። እዚህ ጋር ነው ካሊ ጋር ሰውቃችን ማለት ነው። እዚህ ጋር እሱ ከመጡ ስመጣኝ ከአዲስ አበባ ደብረ ብርሃን ዩኒቨርሲቲ ጆይን አደረኩኝ ማለት ነው 2013 ሰው የኔ ነው እንግዲህ እኔ እና እሱ ትውውቃችን የተዋወቅነው ማለት ነው። አሰቻንት ደብረ ብርሃን ዩኒቨርሲቲ ውስጥ አንድ ዲፓርትመንት ደርሶን 4 ዓመት ሙሉ አብረን ለፍተን አብረን ችግሩን አይተን መከራውን አይተን ምን አይነት ቻሌንጅ እንዳለ ደግሞ ምን አይነት ቻሌንጅ ዩኒቨርሲቲ ውስጥ እንዳለ ከዩኒቨርሲቲ ተመርቃችሁ ግራጁዌት አድርጋችሁ የወጣችሁ ልጆችም ስለምታውቁ እንደዛም ደግሞ አሁን ትምህርት ላይ ያላችሁ ልጆች ስለምታውቁ ምን አይነት ችግር ምን አይነት መከራ ዩኒቨርሲቲ ውስጥ እንዳለ ስለምታውቁ ያን ሁላ መከራ ችለን ያን ሁላ መከራ ያን ሁላ ችግር ችሎ አሊ በዛ ልክ ጎበዝ ተማሪ ታታሪ ለሰው ሐሳብ በጣም የዋና ምስኪን ልጅ ነበር ማለት ነው። እውነት ለመናገር በጣም በአሪፍ ውጤት ከ3.8 በላይ ይዞ የወጣ ልጅ ነውና እንደሞን በዛውም ደግሞ ኤግዛም ተብሎ የመጣ ይሄ ፈተናውን ራሱ 75 እና ከዛ በላይ ሰርቶ ያለፈ ልጅ ነው ማለት ነው። በጣም ጎበዝ ተማሪ ነበር። አይደለም ለራሱ ለሰው የሚኖር ልጅ ነበርና ማለት ነው። 2013 ጆይን አደረገንና 4 ዓመት ከ4 ዓመት ቆይታ በኋላ 2017 ጥር ሳይሆን የካቲት 30 2017 ከደብረ ብርሃን ዩኒቨርሲቲ ግራጁዌት አድርገን ወጣን ማለት ነው። ከ2 ወር በፊት ማለት ነው ወይ 2 ወር ከ3 ወር በፊት አሁን ሰኔ 5 አይደለም ከ3 ወር በፊት ምናምን ይመስለኛል እንደዛ ነው የሚሆነውና 2017 ከዩኒቨርሲቲ ተመርቆ ወጣ ማለት ነው። ተመርቀን ወጣን ማለት ነው። በሰላም ተለያይተን እንግዲህ እሱ ወደ መጥቶ እኔ ወደ አዲስ አበባ መጣሁ። በጣም የሚወደው ጓደኛዬ ነበር። ከዛ በኋላ መቼስ ከዩኒቨርሲቲ ስትወጣ አልጋ በአልጋ የሚገኝ ነገር የለም፣ የምታገኘው ነገር የለም። እኔ አሁን እስከዛሬ ምንም ያገኘው ስራ የለም ማለት ነው። ምክንያቱም አይገኝም አይደለም እሱ እዛ ሀገር ቁጭ ብሎ እኔ አዲስ አበባ ውስጥ ቁጭ ብዬ ስራ አላገኘሁትም እስካሁን ማለት ነው። ይሄ ልጅ ለመናገር የሚከብደው ማለት ነው። እና እንግዲህ ከዛ ሁላ መከራ ያን ሁላ ችግር ያን ሁላ መከራ አሳልፈው ዛሬ አሊ ያለ ምንም ሳይታመም አንድ ቀን ብቻ ተኝቶ አልጋ ላይ
አንድ ቀን አልጋ ላይ ተኝቶ 2 ሰኔ 4 2017 ከዚህ ዓለም በሞት ተለይቷል። አስቡ እንግዲህ ምን ትላላችሁ እስኪ? ይህን ለዓመት ተለፍቶ ያለ ምንም እንትን በቃ ላቡን ጠብ አድርጎ 17 እና ከዛ በላይ ዓመት ለፍቶ ምንም ሳያይ እንደዚህ ህይወቱ ማለፉ በጣም ነው የሚያሳዝነው ማለት ነው። የምሬን ነው ማለት አሁን ሰው ይሞታል። እኔ ሰው አይሞትም እያልኩኝ አይደለም። ማንኛውም ሰው ይሞታል። እኛም ያው ጊዜያችን ጠብቀን መሞታችን ስለማይቀር ነው። ግን ምንድነው ነገሩ ያሳዝናል። በቃ 3 ወር ተመርቆ ወጥቶ በቃ ዛሬ ተመርቆ ወጥቶ ነገ ሞቷል ማለት በጣም ነው የሚያሳዝነው ማለት ነው። ምን አሁን እዚህ ጋር ነው እንግዲህ አሁን የልፋታችን ዋጋ ስጠን ማለት የምር በጣም ከባድ ጸሎት ነው ያልኩት። ለዛ ነው ወንድሜ እንደዚህ ምንም ሳያይ ልፋቱን ብቻ ይዞ እንደዚህ ማለፉ ልጁን ብታዩት በቃ እናንተ ራሱ በጣም የሚያሳዝን ልጅ ነበር ማለት ነው። በጣም የሚያሳዝን ልጅ ነበርና እና በጣም ከባድ ነው እንግዲህ አልየ ወንድሜ እንደዚህ አጣን። ወንድማችን እንደዚህ በዚህ መልክ አጣን። በጣም ከባድ ልብ የሚሰብር ነው። እኔ ቃላት ነው ያጣሁት። ማመን እንኳን አቃተኝ። በቃ ማመን አልቻልኩም። ምክንያቱም በጣም ከባድ ነገር ነውና ወንድሞቼ የእውነት በቃ ማለት ባላችሁት እንትመሩ በቃ አመስግኑ። በቃ ማመስገን ልመዱት ግዴታ ነው። የእውነት በቃ አሁን እኛ ዛሬ በጣም ብዙዎቻችን በጣም ደህና ላይፍ እየኖርን ምናምን በቃ ሌላ ነገር ነው። ደህና ላይፍ እየኖርን መኪና እናስባለን። መኪና እያለን ቤት እናስባለን። ቤት እያለን ሌላ ነገር እናስባለን። እውነት ደህና ቤተሰብ እያለን በቃ እንደዚህ ቢሆን ምናምን ብለን እናስባለን። የእውነት በቃ አትጨናነቁ። መጨናነቅ አያስፈልግም። የምሬ ነው። እኔ ራሱ ስጨናነቅ ነበር። በቃ አሁን በቃ ተስፋ ቆርጫለሁ። ምናምን ተስፋ ነው የቆረጥኩት። ምክንያቱም በቃ ነገሮቹ እሱ ባለው ነው እንጂ እኛ ባልነው አይደለም። እግዚአብሔር ባለው ነው የሚሆነው ሁሉ ነገር ማለት ነው። የእውነት አስቡት። ይህ ልጅ አሁን ይህን ሁሉ ዓመት ለፍቶ ምንም በቃ የልፋቱን አንድ ነገር እንኳን 0.5 እንኳን ሳያገኝ እንደዚህ ከዚህ ዓለም ማለፉ በጣም ነው የሚያሳዝነው። ሁኔታውን አይቼ ነው ደግሞ በጣም እንትን የምለው ማለት ነው። በጣም ልብ የሚሰብር ነገር ነውና እባካችሁ አትጨናነቁ። በቃ ቅድሚያ ለእግዚአብሔር ስጡ። በቃ ሁሉ ነገር በሱ ነው የሚሆነው። እግዚአብሔር ያውቃል ነው በቃ። ምክንያቱም ዛሬ ልፈው ጥራው ግን በቃ ሁሉ ነገር በሱ ነው የሚሆነው። ያለን ራሱ እሱ ካለ ነው የምንበላው እንጂ በቃ ትትን ራሱ መሄድ እንችላለን። አይታወቅም። እግዚአብሔርን አመስግኑት እና የልፋታችን የድካማችን ቻሌንጅ መከራ አሳልፈን ያገኘነውን ነገር እግዚአብሔር ሆይ ስጠን ብለው መለመን ከባድ ጸሎት ነው እና ለዚህ ነው የመጣሁት። ስላዳመጣችሁኝ አመሰግናለሁ። ወንድሜን እግዚአብሔር ነፍሱን ይማረው። አመሰግናለሁ። ሰላም ሁኑልኝ።